መሃል ቦሌ ጃፓን ላይ በቅናሽ ዋጋ የሚሸጡ ባለ አንድና ባለ ሁለት መኝታ ቤቶችን ባለ አንድ መኝታ በ6.1 ሚሊዮን ብር ሙሉ ዋጋ፣ ባለ ሁለት መኝታ በ8 ሚሊዮን ብር ሙሉ ዋጋ መግዛት ለምትፈልጉ ይህንን ቪዲዮ አይታችሁ ሳትጨርሱ የትም እንዳትሄዱ። ሰላም ጤና ይስጥልኝ። በውስጥም በውጭም ያላችሁ ይህንን ቪዲዮ የምታዩ በያላችሁበት የከበረ ሰላምታ ይድረሳችሁ። ይህ ስለ ቤት የተሰኘ የዩቲዩብ ቻናላችን ነው። በዚህ ቻናል የተለያዩ ከቤት ጋር የተያዙ መረጃዎችን ወደ እናንተ እናደርስበታለን። ሰብስክራይብ በማድረግ ቤተሰብ ስለሆናችሁን እናመሰግናለን። ዛሬ ይዤላችሁ የመጣሁት የቤት መረጃ በመሃል ቦሌ ጃፓን ላይ በቅናሽ ዋጋ እየተሸጡ የሚገኙ ባለ አንድና ባለ ሁለት መኝታ ቤቶችን ናቸው። እንግዲህ እነዚህ ቤቶች የሚገኙት ቦሌ ጃፓን ከስኩል ኦፍ ቱሞሮ ትምህርት ቤት አጠገብ እየተገነባ በሚገኝ ባለ 14 ወለል አፓርታማ ላይ የሚገኙ ቤቶች ናቸው። እንግዲህ ይህ አፓርትመንት በውስጡ ለመኖሪያ የሚያስፈልጉ አሚኒቲዎችንና መሰረታዊ መገልገያዎችን የሚያሟላ እንዲሁም 2 ፍሎር የመኪና ማቆሚያ በውስጡ ያካተተ ሙሉ በሙሉ ለመኖሪያ ብቻ የሆነ አፓርታማ ነው። ታዲያ እዚህ አፓርታማ ላይ በፍሎር 4 ቤት ብቻ ያለው ሲሆን በባለ አንድና በባለ ሁለት የካሬ አማራጭ ማግኘት ትችላላችሁ። ባለ አንድ መኝታ በ88 ካሬ፣ ባለ ሁለት መኝታ በ115 እና በ121 ካሬ ማግኘት ትችላላችሁ። አሁን ላይ የነዚህ ቤት ዋጋ 20% ለሚከፍል በካሬ በ90 ሺህ ብር፣ 100% ለሚከፍል ደግሞ በካሬ በ70 ሺህ ብር እየተሸጠ ነው የሚገኘው። በዚህም ሁኔታ ባለ አንድ መኝታ 88 ካሬ 20% ለሚከፍል ጠቅላላ ዋጋ 7.9 ሚሊዮን ብር፣ ቅድመ ክፍያ 20% 1 ሚሊዮን 500 ሺህ ብር፣ 100% ለከፈለ በካሬ በ70 ሺህ ብር ጠቅላላ ዋጋ 6.1 ሚሊዮን ብር ይሆናል ማለት ነው። ባለ ሁለት መኝታ 115 ካሬ 20% በቅድሚያ ለሚከፍል በካሬ በ90 ሺህ ብር ጠቅላላ ዋጋ 10.3 ሚሊዮን ብር፣ ቅድመ ክፍያ 20% 2 ሚሊዮን ብር፣ 100% ለሚከፍል በካሬ በ70 ሺህ ብር በጠቅላላ ዋጋ በ8 ሚሊዮን ብር ለሽያጭ ቀርቧል፣ እየተሸጠ ይገኛል ማለት ነው። እንግዲህ ይህ አፓርትመንት አሁን ላይ ግንባታው ተጀምሮ የቤዝመንት ስራ ላይ የሚገኝ ነው። በ2 ዓመት በፍጥነት ተጠናቆ የሚረከብ ይሆናል ማለት ነው። እንግዲህ ይህ ሪል ስቴት ከዚህ ቀደም ቦሌ ስካይላይት ፊት ለፊት እንደዚሁ ባለ 14 ወለል አፓርታማ ገንብቶ ለማስረከብ እየተቃረበ የሚገኝ ድርጅት ነው ማለት ነው። እንግዲህ እነዚህን ቤት ቅናሹን ተጠቅማችሁ መግዛት ለምትፈልጉ በውስጥም ያላችሁ ለበለጠ መረጃ በ0915 94 62 95 ላይ በቀጥታ እንዲሁም በዋትስአፕ ብትደውሉ ሙሉ መረጃ ማግኘት ትችላላችሁ። ለሳይት ቪዚት ቀጠሮ ማስያዝ ትችላላችሁ ማለት ነው። እንግዲህ የዛሬ የቤት መረጃ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ቀጣይ በሌላ የቤት መረጃ እንገናኛለን። እስከዛው ድረስ መልካም ጊዜ፣ ሰናይ